ሰላም ሰላም ወደ ቻናላችን ቤተሰቦች እንደምናላችሁ ይህ ቡርቃ ቲቪ ነው። አዳዲስ መረጃዎችን ይዘን መጥተናል። ከመረጃው በፊት ግን አዳዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲስ መረጃዎችን እንዲደርሳችሁና ወቅታዊ ጉዳዮችንም መረጃ ለማግኘት ከፈለጋችሁ ቻናላችን ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰብ ሁኑ እያልን ወደ መረጃዎቹ ስናልፍ የመጀመሪያው በካሜኒ ልጅ አልስማማም ማለታቸውን ዶናልድ ትራምፕ የምናየው ጉዳይ ይሆናል። ወደ ሌላኛው መረጃ ስናልፍ ደግሞ የኢራን አስገራሚው ጦርነት ስልት የምናየው ነው የሚሆነው። በሌላኛውና አስገራሚው ዜና ደግሞ በዝርዝር የምንመለከተው ከኢራን ጎን እንቆማለን ያሉት የኢትዮጵያዊው ሼክ ኢብራሂም ቱፋም በጣም አስገራሚም ሀሳብ እየተሰጠበት ይገኛል። በዝርዝር የምናያቸው ጉዳዮች እነዚህን ይመስላሉ። ወደ ቀዳሚው ሀሳብ ስንሄድ ዶናልድ ትራምፕ የተናገሩት ምን ይሆናል? በካሜኒ ልጅ አልስማማም፣ ትራምፕ አዲሱን የኢራን መሪ ለመምረጥ በቀጥታ መሳተፍ አለብኝ ሲሉ ለአክሲዮስ ተናግረዋል። የካሜኒ ልጅ የኢራን መሪ ለማድረግ የሚደረገው ከንቱ ልፋት ነው፣ እኔ አልቀበለውም፣ ጊዜያቸውን ባያባክኑ ጥሩ ነው ብለዋል። እኔ በቬንዙዌላ እንደተደረገው ሹመት በኢራን የሹመት ምርጫ ውስጥ በቀጥታ መሳተፍም አለብኝ ሲሉ ተደምጠዋል። ወደ ሌላኛው መረጃ ስናልፍ የኢራን አስገራሚ የጦርነት ስልት ዘገባዎች እንደሚያሳዩት የኢራን አብዮታዊ ዘበኛ ባደረገው መጠነ ሰፊ የማታለያ ኦፕሬሽን በአንድ ቀን ብቻ በእስራኤል ከ2 ቢሊዮን ዶላር በላይ የሚገመት የሚሳኤል በመከላከል በጀት እንድታጣም አድርጓታል። ይህም የሆነው በኢራን በርካታ ቁጥር ያላቸው አነስተኛ ዋጋ ያላቸው ዲኮይ የማታለያ ድሮኖች እና የሚሳኤሎች ወደ እስራኤል በማስወንጨፏ ሲሆን የእስራኤል የአየር መከላከያ ስርዓት እነዚህን ኢላማዎች ለማክሸፍ ከፍተኛ ወጪ የሚጠይቁ ተመላሽ ሚሳኤሎችን እንድትጠቀም መገደዷም ተገልጿል። በዚህም በተጨማሪ የኢራን አየር ኃይል ውስጥ የተዋጊ ጄቶችን ምስል በሚያሳይ የማታለል ጦርነት ያደረገች ሲሆን በአንድ የአየር ጣቢያ ላይም 3 ተዋጊ ጀቶችን ምስል ስላ አንዱ ምስል ላይ ጥቃት ተሰንዝሮበታል። ይህ የኢራን የማሳሳት ስልት ሲሆን የአሜሪካና የእስራኤልን ከፍተኛ ወጪ እንዲያወጡ ከማድረግም ባሻገር የአሜሪካና የእስራኤልን ትኩረትና የጥቃት አቅጣጫ ለመቀየርም እንደተጠቀመችም ተገልጿል። ከዚሁ ጋር በተያያዘ ኢራን እስራኤልን በክላስተር ቦምብ ጣይጣ ሚሳኤሎችም አቃጥላለች። በእስራኤል ላይ የተሰነዘረ ባለው በባላስቲክ ሚሳኤል ጥቃት ወቅት በኢራን የተተኮሱ የክላስተር ቦምብ ተሸካሚ ሚሳኤሎችም ፈንጂዎቻቸውን ሲበትኑ የሚያሳዩ ቪዲዮዎችም በምስል ወጥተዋል። ኢራን በትናንትናው ዕለት የካቲት 26 2018 ዓ.ም አመሻሽ ላይ እንዲሁም ዛሬ ጠዋት ላይ በውስጡ በርካታ ፈንጂ ቦምቦችን የያዘው ክላስተር ሚሳኤል በመጠቀም በእስራኤል ምስራቃዊ የኢየሩሳሌም ጥቃት የሰነዘረች ሲሆን ይህ የሚሳኤል በአንድ ጊዜ በርካታ ቦምቦችን ስለሚጥል እስራኤል የመከላከያ የሆነውን የአይረን ዶም ሁሉንም ለማክሸፍ ሲቸገርም ታይተዋል። ክላስተር ቦምብ በንጹሃን ዜጎች ላይ የሚያደርሰው ጉዳት እየበዛ መሆኑን ተከትሎ ከፈረንጆቹ ግንቦት 2008 ዓ.ም ጀምሮ መሳሪያ እንዳይመረት፣ እንዳይሸጥ፣ እንዳይከማችምና ጥቅም ላይ እንዳይውል የተከለከለ መሳሪያም ነው። ከዚሁ ጋር በተያያዘ ወደ ሌላኛው መረጃ ስናልፍ አዘርባይጃን በትናንትናው ዕለት የካቲት 26 2018 ዓ.ም የኢራን ድሮኖች በናክቺቫን ግዛቷ በሚገኙ የአውሮፕላን ማረፊያና ትምህርት ቤት አቅራቢያ ጥቃት በመሰንዘር ሲቪሎችን ማቁሰላቸውን ተከትሎ የአጸፋ እርምጃ ለመውሰድም ዝታለች። በተጨማሪም አዘርባይጃን ከኢራን ዲፕሎማቶቿን ያስወጣች ሲሆን ዳና ኤም1 አርቲለሪ መሳሪያዎችን ወደ ኢራን ድንበር በዛሬው ዕለትም አስጠግታለች። በተለያዩ የዜና ምንጮች ሮይተርስ፣ አልጀዚራ፣ ኒውዮርክ ታይምስ እንደዘገበው መጋቢት 5 ቀን 2026 ኢራን 4 ድሮኖችን ወደ አዘርባይጃን ናክቺቫን በግዛቷ እንደላከች ከሳለች። አንደኛው ድሮን የአውሮፕላን ማረፊያ ተርሚናል የመታ ሲሆን ሌላኛው ደግሞ በአንድ ትምህርት ቤት አቅራቢያ ወድቆ 4 ሲቪሎችንም አቁስሏል። ኢራን በበኩሏ ወደ አዘርባይጃን የላኩት ድሮን የለም የእስራኤል የከሸፉ ድሮኖች ናቸው ስትልም የአዘርባይጃንን ክስም አጣጥላል። ወደ ሌላኛው መረጃ ስናልፍ ዛሬ ኢትዮጵያ ውስጥ የተሰማውን ነገር እነግራችኋለን። ወደሚቀጥለው እናልፋለን። ከኢራን ጎን እንቆማለን። ሼክ ኢብራሂም ቱፋ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ በኢራን እስላማዊ ሪፐብሊክ ከፍተኛ መሪ ላይ የደረሰውን ህልፈት ተከትሎ በአዲስ አበባ በሚገኘው የኢራን ኤምባሲ በመገኘት
የሀዘን መግለጫም ሰጥተዋል። ሼክ ኢብራሂም ቱፋ በኤምባሲው ተገኝተው የሀዘን መዝገብ ላይም የፈረሙ ሲሆን በወቅቱም ባስተላለፉት መልእክት በደረሰው ጥቃት መሪው በሰማዕትነት ማለፋቸው ለመላው የኢራን ሕዝብና መንግስታት ታላቅ ሀዘን መሆኑንም ገልጸዋል። የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን ወንድሞቻችን ጎን እንደሚቆሙም አረጋግጠዋል። ይህ ህልፈት ለኢራን ብቻ ሳይሆን ለመላው የዓለም ሙስሊሞችም ትልቅ ኪሳራ መሆኑን ሼክ ኢብራሂም ቱፋ መግለጫቸውም ጠቁመዋል። ይህም ማለታቸውን ተከትሎ ብዙ ኢትዮጵያውያንም ቅሬታቸውን እያቀረቡና ህዝበ ክርስቲያኑም ቅሬታውን እያቀረበ ይገኛል። ይህ ጽንፍን የሚያስነሳ ጉዳይ በመሆኑም ይህን አይነት ሀሳብም እናወግዛለን ሲሉ ብዙ የኢትዮጵያውያን ወገኖች ሀሳባቸውን እየሰጡ ይገኛሉ። አድማጭ ተመልካቾቻችን የያዝነው መረጃ ይህን ይመስላል። በያላችሁበት ሰላም ሁኑልኝ። አገራችን ሰላም ያደርግልን፣ ዓለማችንም ሰላም ያደርግልን። በሌላ መረጃ እስከምንገናኝ በያላችሁበት ቸር ቆዩልኝ። ይህ ቡርቃ ቲዩብ ነው።